አብዛኛዎቻችን ስንጠየቅ ምን አይነት ሪሌሽንሺፕ ትፈልጋላችሁ ስንባል የምንሰጣቸው መልሶች አሉ። ፐርፌክት የሆነ እንደዚህ የሆነልኝ እምላትን የምትሰማ እንዲህ የምታደርግልኝ እንዲህ የምትሆንልን ብለን የተለያዩ ነገሮችን እናወጣለን። እንደሱ አይነት ሪሌሽንሺፕ ልንገራችሁ የለም። ሴትዮዋ ወይም ደግሞ ሰውየው ሮቦት ካልሆነ በስተቀር አንድ ነገር ልንገርህ። ሁለት ሰዎች የተለያየ አመለካከት ኖሯቸው የተለያየ ሐሳብ ኖሯቸው አንድ ቦታ ላይ የሚገኙበት በዛ ነገራቸው ደግሞ ተስማምተው ተነጋግረው ተጣልተው ተፋጭተው ብዙ አይነት ነገር ውስጥ አልፈው ከዛ በኋላ ሪሌሽንሺፓቸውን አሳድገው የሚኖሩበት እንደዚህ አይነት ሁኔታ ነው እንጂ ያለው እንደዚህ አይነት እውነታ ነው እንጂ ያለው አንተ እንደምትለው ሁሉ ነገሯ ፐርፌክት የሆነ አንቺ እንደምትዩ ሁሉ ነገሩ ፐርፌክት የሆነ ሰው ከየትም አይገኝም። ያለህን ትቀበላለህ፣ ከዛ ውስጥ የማትፈልገውን ትነግረዋለህ፣ ትነግራታለህ፣ ትነጋገራላችሁ፣ በኮሙኒኬሽን ነገሮቻችሁን ትፈታላችሁ፣ ከዛ በኋላ ሙቮን ታደርጋላችሁ። ይሄ ነው እንደዚህ አይነት ሪሌሽንሺፕ ነው ያለው። እናንተ ፐርፌክት ለምትሉ ሰዎች ልንገራችሁ እንደዚህ አይነት ሰው ሳይሆን ሜቢ ሮቦት ወይም ደግሞ አሁን ላይ ያለንበት ዘመን ኤአይ ሳይሆን አይቀርም።